አንዷን አመጣለሁ ወዳጄን አንዷን ወጥቼ ሳወጣ የዛን ሰዓት ጉዳቴ ይታይሻል። እኔን አስቀናለሁ ብለህ እንግዲህ የሰው ሰው እንዳታስቀይ። እኔን እንግዲህ ተለያይተሽ ጭርጭር ያልሽ ጊዜ ራስ ይላል። እንደዛ ለማድረግ አትሰብሽ ትለዋለች ሮማን እና ሮማን እንደዛ ነው የማደርገው። ስለዚህ አንቺ እኮ የለሽም እኮ ሮማን አለው ያለሽ የለሽም አደጋ ስትሆኒ ይዛም ስትሆኒ ሌላ። ስለዚህ ካና መፈጠሬን ትረሽኛለሽ እንደማታስታውሽኝ አውቃለሁ። ሌላውን ተውና ስላዴ ምን እያወራህ ነበር? ስለ ቤሪ ነገርከው? ምን ብዬ ሮማኔ ያለችህን ሁሉን ነገር ስለሰጠች ገንዘብ ስለምን አልነገርከው? ምን አባቷ እንደምታመጣ ፈርተሽ ነው? የሆነ ነገር ብላ አንድ ነገር ብታመጣ። ስለዚህ እኔ እጅ ለምናገር አንተው ለራስህ ተናገር። በሪብ ምክንያት በሩን መለስ። ስለዚህ ባደይና በዲብ ምክንያት እሷ ስትገባ ፈጣሪን ፈርታለች። በል ሂድና ወርዳት፣ በሱ ፊት ሂድና አንተማ ወርዳት። አሹ ተጠንቀቅ፣ ወደ አንተ ጥፋተኛ እንዳያደርጉ ወደ አንተ አዙረህ። ሮማኔ እሺ ይቅርታ እጠነቀቃለሁ እያለ እንግዲህ አሹም እየሮጠ ይሄዳል። ምክንያቱም እሷ አደይና ዲብን ላይታለች። ስለዚህ አንተም ሂድና ብሩን ለምን እንደሰጠችህ በዲብና በእናቱ መካከል ብሩን ስጥ እያለችው ትገኛለች። እንግዲህ ያው እሷም ቅሌታም እንድትሆንና ምን አይነት መጥፎ ሴት እንደሆነች እንዲረዳ በዛው ልክ ዲብ እንዲያውቅ እኔ እያለሁለት ምን ይሆናል ታለም ከእናተ ጋር አወራህ? ልታወራም ፈቃደኛ አይደለችም። ሂድና አውሩ ልታገኛት ትችላለህ። ማሚ ከኔ ቀርማ ትሄዳለች። ይችል መልሳ ይዘህብኝ መጣህ ታለም ቤሪ ለትንሽ ጊዜ እዚህ ትሆናለች እና ዴብ እያለ ነበር። ፈለግኝ? አይ እኔ የፈለኩት ሮማንም አልፈለኩም የመጣሁት ዴቭን ነው። ቤሪን እሷን ነው የፈለኩት። አሹ ምንድን ነው? ለምን ፈለከኝ አሹ? ስለዚህ የሰጠሽ ገንዘብ ይኸውልሽ ዴቭ፣ ቤሪ ናት የሰጠችኝ እና ልብስ ሲወጣ ሲገባ ስለሚያወሩት ነገር ካለ እንዲነግረኝ ብላ ብር ሰጠችኝ። ለቀይስ አሹ ያላ ተናገር መሆን አላሹ ለአንዳንድ ነገር እንዲሆንህ ነው እኔ የሰጠሁት ለሰራተኞቹ በሙሉ ነው። ምን አስደነገጠሽ አይደል? ለምን ደነገጥሽ? አሁን እንዳይናገር ለምን ያልሽው? ከአሁን በኋላ እንዳትይዥው አሹ አውራ ያለውን ነገር አውራ እሺ። እና በቃ ስለዚህ እኔን እናገር ነው የመጣሁት። ተናግሬ እወጣለሁ። የምን ገንዘብ ነው የሰጠችህ አሹ? ይቺ ቤሪ ተብዬዋ የሰጠችኝ ገንዘብ ነው የሰጠችሽ። እንዴት ከቤት የሚወራውን እያንዳንዱን ነገር እንዴት ነግረኝ ብላ ነው የሰጠችኝ። እሺ አቀብራረ የሚየ ልጅ ወሬ እንዳያቀርበኝ አላወቅሽኝም፣ ማንነቴን አላወቅሽም ማለት ነው። እኔን አልተረዳኝም። ስለዚህ አማርኛ ነው የሚሰማው። ስለዚህ ስነ ስርዓት የሚባል ነገር የላትም። እሷ ጥላብኝ ሄደች። ምን ላድርግ? ስለዚህ ምን ላድርግ? ሮማኔ ከዛም በኋላ ስጥ ይሄን ብር እኔ ምን አሳወቀኝ? ግልጽ አድርጋ የታየ ከዛ በኋላ ነው ወሬ እንዲያቀባበል ሂሳብ መክፈሏ ነው። አሹ በጣም ትገርማለህ። እና ቤሪ ምን እያደረግሽ ነው? ካሹ ጋር ለምንድን ያውም በዚህ ልክ? እሺ ይሄን አምናችሁ እኔ ልትወቅሱኝ እንዳይሆን ብቻ። አሹ ከአንተ ጋር የምናወራዋለን። እሺ ውጣ። እሺ ይላል ዴቭ። ይቺ ሴትየው እንግዲህ የምታገኛት የምትፈልጋት ከሆነ በውጭ መገናኘት ትችላለህ፣ ግን እዚህ ቤቴ እንዳያት አልፈልግም። እኔ ይዘህብኝ እንዳማጣ ትለዋለች። እንግዲህ እንደዚህ ያለች እኔ ምንም ማሰራልኝ ስነ ስርዓት የሚባል የላትም። እኔ እሷን ላያትም አልፈልግም ተናግሬያለሁ ስለና እንግዲህ የፍቅር እናት ትወጣለች። ዴቭም ግራ ይገባዋል። አይዞህ ዴቭ ብዬ እያለች እንግዲህ ብታበረታታውም አንቺ ምን ባረግሽ ነው የሚሻለኝ? በቃ ሻል እያለ ነው ትለዋለች። ኮንጎ እንግዲህ ተደብድቧል፣ ሊናገርም አልቻለም ለማንም እንደሆነ።
ከአንተ በላይ ጨካኛለ እንዴ? የደበደበን ሰው ለምን አትናገርም ኪንጎ? ስለዚህ ወሬውን አታስቀይስ፣ ለምን አትናገርም እያለችው ነበር ቅምጥል። እሺ ምን ልንገርሽ? ማነው የደበደበ? የመታህን ተናገር እሺ። እኔ ትዕግስቴን አታስጨርስም። የደበደበን ሰው ተናገር እያለች ነው ቅምጥል። እንግዲህ እያፋጠጠችው ትገኛለች። ወይ ጭካኔ! ዳይመንድ እስካሁን አልመጣም፣ መጥቶ አላየኝም። ምን አዲስ ነገር አለ? ምንም አዲስ ነገር የለም። እናንተ የሚያሳስባችሁ የሰውየው ማንነት ነው። ደግሞ ይሄን ወሬ ብለህ ታወራለህ። ተናገር በቃ። የመታህን አትናገርም? ሌላ ጠብ የማትፈልግ ከሆነ ተነግረናለህ። ስለዚህ እንግዲህ አስማን መቼም አንናገርም። እንቃጋት ይዘዋለች። እንግዲህ ትናገራለህ አትናገርም? ወደ ሳይሆን በግድ ነው የምትናገረው። የደበደበህን ተናገር ቅምጥል። ስለዚህ አልሞት ብዬሽ ነው ልጨርሽ ይላታል። ሳልጨርስልህ በቃ ተናገር። ስለዚህ ማን የመታህን? ያልለቅህም እያለው ነበር። እኔ ምንም ቢሆን አልናገርም። ያው እንግዲህ ዳይመንድ እሱ ቢነግረው ሄዶ እንትን ሊጣላል በማለት ነው። ቀጣይ ደግሞ ስለዚህ አዴን ተገላገልናት አይደለ? በቃ ሊብን ወደዋለሁ እያልሽ እንዳይሆን ብቻ እንደፈለግሽ መሳት ትችያለሽ። ስለዚህ ዶክተሩ ሀላስ አዴን ተወደደ። ስለዚህ እኔ ዲብን አገኘዋለሁ። ለምን ማገኘ ታዲያ ምን ያንሰኛል? ራስሽን ከአዴ ጋር ታወዳድሪ። ዲብ አዴን እንዴት እንደሚያፈቅራት ታውቂያለሽ። ላንቺ አልነግርሽም። አይኔ እያየ ሁለቱ አንድ ላይ ሆኑ። እኔም የነገርኳት ላልሜ እሷን ነው። ስለዚህ እኔ ስለ ዲብና ስለ አንቺ አይመለከተኝም። ዶክተሩን የራስሽ አድርጊ ብላ ታማክራታለች። የአንቺ ጉዳይ እና የኔ ጉዳይ አንድ ነው። እንዴት ነው የምታደርጊው? ውለታሽን እከፍላለሁ ሩታ እንዳታስቢ፣ ግን እኔ ማድረግ የምልሽን ነገሮች ሁሉ ታደርጊያለሽ ትላታለች ፍቅር። ስለዚህ ለእኔ ጊዜና ፍቅር እንዲሰጠኝ ብቻ ነው የምፈልገው እያለች ትገኛለች። ማሜ ብቻ እንዳትሆን እንግዲህ ሮማኔ ናት ሩታ። አንቺ ነሽ እንዴ? ምን ነው ዛሬ ፍቅር እንዴት ነው? ምን አገባሽ ትላታለች። እኔ መታሽ ምን ትመስላለች ትላታለች። እንግዲህ ምን አደረጉሽ? እና ሩታዬ ለማናቸውም ፍቅር ስትወጣ ጠሪትልና እንግዲህ ሮሚ ትሄዳለች። ምክንያቱም ፍቅር ተንኮሏ ያላቀ ነው። አንደኛው ችግርሽ እኮ ይሄ ነው። ይሄ ባህሪሽ ምንድን ነው? ምን እያደረግሽ ነው ሩታ ትላታለች። ከዚህ በኋላ ከእሱም ጋር ከሮማን ጋር ይሄ ያለሽን ግንኙነት ታቆሚያለሽ ትላታለች። ፍቅር እንዴት? እኔ የምልሽን በሙሉ ትሰሚያለሽ። አሁን በቃ ይሄን ትላትና ያው ከእነሱም ጋር መቀነስ አለብሽ፣ እነሱም ጋር መገናኘት የለብሽም፣ ሁሉንም ሰው እንዳታምን እያለቻት ሩታም ትገኛለች። ምክንያቱም ዶክተሩን ስላፈቀረች ዶክተሩን እረዳሻለሁ፣ እኔም በእኔ ራሴ ማድረግ እችላለሁ እያለች ነበር ያለችው። እና እንግዲህ ፍቅር ተንኮሏን ቀጥላለች። ሆስፒታል ውስጥ የነበረች ቆይታ እንዴት ነበር አደይ ብሎ ይጠይቃል። ስለዚህ ጥሩ ነበረ እና ደስ የሚል ነገር ነው። ሁለቱን ግን ሴት ታካሚዎች በጣም ያሳዝናሉ። መንታ ናቸው። ስለዚህ በሳቸው ነበር እንደገዳደሉ የነበረ። ይሄን ያህል ለምን? ምንድን ነው? ላናገራቸው ስፈልግ ሁለታቸውን ፈቃደኛ አልነበሩም። አንቺ ስለዚህ በመምጣትሽ ብዙ ነገሮችን ታያለሽ፣ ምን ያህል መጥፎ ሰዎች እንዳሉ ታውቂያለሽ። ስለዚህ አንቺ በማታውቂው ነገር እየጠሉሽ ብዙ ነገር ትማሪያለሽ። ችግሩ ምንድን ነው? ልጁ ዶክተር አቤ ምንድን ነው ችግሩ? የእሱ ተፈጥሯዊ ችግር ነው። ሲወለድ ጭምር እንደዚህ ነው። ብዙ እና እንደዚህ ነው። በጭንቀትና በእንትን ነው። በቅርቡ እንግዲህ ብዙ ስራችን የምንሰራ ይሆናል። ደህና ይሆናል እና ታካሚዎቹና የምትረዳውና የምትቀርብበት በጣም ደስ ይላል። የስራው ፀባይ ነው አደይ። እንድትረጃቸውና እንድታግሻቸው ያስፈልጋል። በጣም ደስ ይላል ዶክተር። ስለዚህ አንተን የሚያገኙ
አንተን የሚያገኙት ታካሚዎች በጣም ደስ ይላል። አንቺም እዚህ መምጣትሽ በጣም ጥሩ ነው። ብዙ ነገር አይቻለሁ። ከኔ የሚበለጥ ስቃይ ውስጥ ያሉ አሉ። ስለዚህ ብዙ እማራለሁ፣ ብዙ ተምሬያለሁ። እኔ ከነሱ አንጻር ምንም አልሆንኩኝ። ለእነሱ ፈጣሪ ምሕረቱን ይላክላቸው። ለእኔስ የምትመኝልኝ ነገር የለሽም ሲላት እንግዲህ ምን ነው ፍላጎትህ? ብዙ ነገሮች ይፈልጋሉ። እንግዲህ የምትፈልገውን ነገሮች እንድታገኝ ፈጣሪ እርዳህ ትለዋለች። አልደከመሽም? ለኔ እኮ ልክ ነበረች። ስለዚህ ከጨረስኩ ወደ ቤት ልመለስ እና አዎ ሌላ ምን መሄጃ አለኝ ዶክተር? በቃ መሄድ አለብኝ። ጊዜ ካለሽ አብረን እንቆይ። እዚህ እኮ ሰዓቱ እንግዲህ እንትን ይላል ይሄዳል። ጊዜ ካለሽ አብረን በቆይ ደስ ይለኛል። ወዴት እንሄዳለን? እንደውም ለዛሬ ስራሽ በቃ መጋበዝ አለብሽ። ይቅርታ ዶክተር፣ ስለዚህ ካፌ ምናምን ሁለተኛ ያችን ልጅ ማየት አልፈልግም። ዶክተር እንጃ ከወደ ቤት ተመልሼ፣ ስለዚህ ከአንተ ጋር መዞር ይሻለኛል። እሺ በቃ እንውጣና ዶክተር እንግዲህ ያው አዴን እያግባባት ይገኛል። መጨረሻው ምን ይሆናል? ያው እሷ እንግዲህ እንደሚወዳት አታውቅም። እሱ ግን ብቻውን ምን እንደሚያደርግ ራሱ ግራ ይገባዋል፣ ሀሳብ ይገባዋል። ምን ልበላት፣ ምን ብነግራት ነው የምትረዳኝ እያለ ይገኛል ዶክተር። መጨረሻ እንግዲህ ያው ከዲብ ተስፋ ተቆርጥ ዶክተሩን ማያፍቀው አይቀርም። ዶክተር እንግዲህ ለሁሉም ሰው መልካም ሰው፣ ጥሩ የሚያስብ ነው። ታለም ያለችውን ሰምተሻል አይደለ? አዎ ልብዬ ሰምቻለሁ። ስለዚህ ወዴት ትሄጃለሽ? አንተ ጥዬማ የትም አልሄድም። ለምንድን ነው የማትሄጂው? መሄድ ያለብሽ ቤሪ። ይሄ ቤት እኮ የኔ ቤት አይደለም፣ የታለም ቤት ነው። የታለም አልወደደችሽም። እንዳልወደደች በቃ እንዳልወደደችኝማ ገብቶኛል፣ ቅልምጫው። ስለዚህ ለሰራተኛይቱ ነው የምፈልግ እንጂ ለእኔ አይደለም። ንቀትሽን በልክ አድርጊው። እንዴት ነው የምትናገሪው? እያላት ነበር። ታለም እኮ የማሚ ጓደኛ ናት፣ ለእኔ ደግሞ ሁለተኛ እናቴ ነች። እንዴት ብትደፍሬ ነው? እኔ ከዚህ በኋላ ሁሉ ነገር ተጠንቅቄ አልችለውም እያለች ትገኛለች። እናትና ልጅ ደግሞ አንድ አይነት ናቸው። አንቺ ስለኔ እናት ነው እንደዚህ የምታወሪው ትልና ፍቅር ታንቃታለች። እና እንግዲህ ቤቱም ይበጣበጣል። ምን ትመስላለች ትላታለች ሩጣ እንግዲህ። ስለዚህ ከበፊቱም ሴቶች አይወዱኝም፣ አንቺም መርፋት ነበር በቃ። ዴቭ እንግዲህ ለምንድን ነው ያመጣት? ወደ መጣችበት ለምን አልመልሳትም? አሬን ትቼችን አሻንጉሊት ላገባ ነው አትለኝም መቼም። ወደ መጣችበት መልሰችን። አዴ እንደማትወድህ ነግሬህ ነበረ። የአንቺ ሀሳብ ምንም አያስፈልገኝም። ስለዚህ ሆቴል ከነገረውና ትመጣም በቃ ነው ውጪ ሂጂ። እዚህ ቤት መምጣት እኮ የለብሽም። ድጋሚ አስፈላጊ ከሆነ እኔ ሆቴል ድረስ እመጣለሁ ይላታል። እና ላይክ ሼር አድርጉት። ይቺ ሰላም አለይኩም።